እንሄዳለን። ክፍለ አንድ ትምህርትን የሚያስተምሩን መጋቢ ሐዲስ መምህር ሄኖክ የፉሪ ቅዱስ ሚካኤልና ቅዱስ ገብርኤል የመጻሕፍትና የቅኔ መምህር የሆኑት ለተወሰነች ደቂቃ ያስተምሩናል። ወደ እሳቸው ወስዳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጋና የባህሪ ገንዘቡ የሆነ ምስጉን እግዚአብሔር እስከዚህ ሰዓት ስለጠበቀን ስላቆየን ለዚህ ዕለት ስላደረሰን ክብርና ምስጋና ይግባው። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ አቁራሪተ መዓት መዝገበ ረድኤት እናትነቷ አማላጅነቷ ይጠብቀን። የቅዱሳን መላእክት የቅዱሳን አባቶቻችን በረከት ከሁላችን ጋር ይሁን። በተለይም በዚህ ዕለት የምናስበው የቅዱስ ጊዮርጊስ አማላጅነቱ ሁላችንንም ይርዳን። ክቡር አባታችን መላከ ብርሃን ሙላት ክበቤ የዚህ ታላቅ ካቴድራል ዋና አስተዳዳሪ እንዲሁም መጋቤ ብሉይ ሐዋስ የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ የሰባክያነ ወንጌል ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አባላት እግዚአብሔር አምላካችን በዚህ ዕለት የጠራችሁ በልዩ ልዩ አጠራሮ ወደዚህ ወደ ተቀደሰ ቦታ የሰበሰባችሁ ምዕመናን በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር አምላካችን በዚህ ዕለት እንድንሰባሰብ እንድናመሰግነው እንድንዘምርለት እንድንቀድሰው የፈቀደ ስሙ የተመሰገነ ይሁን። በእግዚአብሔር ቸር ስለሆነ ይቅር ባይ ስለሆነ ለዚህ ዕለት አድርሶናልና በእውነት ዛሬ የዐቢይ ጾም ሁለተኛ ሳምንት ቅድስት ተብሎ የሚጠራው ሳምንት ላይ ነው ያለነው። ለዚህ ዕለት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ለተወሰኑ ደቂቃዎች እግዚአብሔር አምላካችን ያስተምረናል። ማን ያስተምራል? ማን ያስተምራል? ማን ይመክራል? ስለዚህ እግዚአብሔር አምላካችን ያስተምረናል። መጽሐፈ ሳሙኤል ወይም አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ ያለውን ኃይለ ቃል መነሻ በማድረግ ለተወሰኑ ደቂቃዎች እንማማራለን። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 እንደ እግዚአብሔር ያለ ቅዱስ የለም። እስኪ በሉ እንደ እግዚአብሔር ያለ በሉ ቅዱስ የለም። እንደማን ያለ? እንደ እግዚአብሔር ያለ ቅዱስ የለም። ቃሉን የተናገረችው የእግዚአብሔር ቅድስና የቀደሳት የእግዚአብሔር ቅድስና ያከበራት እግዚአብሔር የጩኸቷን እንባዋን የሰማት እመ ሳሙኤል ሐና ናት። እንደምታውቁት ሐና ብዙ ጩኸት ነበረባት በሕይወቷ። በቤቷ ውስጥ ትጮህ ነበር። እግዚአብሔርን ትጠይቀው ነበር። ልጅ አልነበራትም። እግዚአብሔር ልጅ እንዲሰጣት ሁል ጊዜ በቤተ መቅደሱ ትመላለስ ነበር። አቤቱ ልጅ ስጠኝ፣ በበረከትህ ጎብኘኝ፣ ቤቴን በልጅ ሙላ ትለው ነበር። እንዳውም በቤተ መቅደስ ተገኝታ እግዚአብሔርን ስትጠይቅ ብዙ ጊዜ ሰዎች ብዙ ይሏት ነበር። በቤተ መቅደሱ ከሚኖረው ከኤሊ ጀምሮ ማለት ነው። እና እግዚአብሔር ልጅ ከሰጣት በኋላ የዘመረችው መዝሙር ነው። ምን የሚለው? እንደ እግዚአብሔር ያለ ቅዱስ የለም። እንደማን ያለ? እንደማን ያለ? እንደ እግዚአብሔር ያለ ቅዱስ የለም። የወደቁትን የሚቀበል፣ የራቁትን የሚያቀርብ፣ የወደቁትን የሚያነሳ፣ በጨለማ ላሉት ብርሃን የሚሰጥ፣ ለተረሱት፣ ለተጣሉት፣ ለተገፉት፣ ሰው በቁጥር ውስጥ ላላካተታቸው ሁሉ ብርሃን ያለው ማን ነው? እግዚአብሔር ነው። ለዚህ ነው እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም ማለት እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ልዩ፣ እንደ እግዚአብሔር ያለ ክቡር፣ እንደ እግዚአብሔር ያለ ጽኑ፣ እንደ እግዚአብሔር ያለ ኃያል ማንም የለም። ማንም የለም። አያችሁ? ለምን? በሰዎች ዘንድ ያለው ጽናት፣ ክብር፣
ልዩነት፣ ሌሎችም ሁኔታዎች እንደ ሁኔታው ናቸው። ሰውን ጽኑ ቢሉት ድካም ይስማማዋል፣ ክቡር ቢሉት ውርደት ይስማማዋል፣ ቅዱስ ቢሉት ርኩሰት ይስማማዋል። ለሰው ልጅ እንዲህ አይነት ሁኔታዎች ተፈራራቂ ናቸው። ዘለዓለም ቅዱስ ማን ነው? እግዚአብሔር ነው። ዘለዓለም ቅዱስ፣ ብቸኛ ቅዱስ፣ ለወዳጆቹ ደግሞ የክብር የጸጋ ቅድስና የሚሰጥ እና እንደ እግዚአብሔር ያለ ቅዱስ የለም። ዛሬ እንደሚታወቀው ቅድስት ነው። ሌሎችም አባቶቻችን ተባብረውበታል። ይሄንን በጠዋቱ ጉባኤ ተምራችሁታል። ጠዋት ላይ በጣም በየቦታው በየአጥቢያዎቹ ሲሰበክ የነበረው ነው የእግዚአብሔር ቅድስና። በዛሬው ትምህርታችን እንዲያው ባጭሩ የተወሰኑ ሁኔታዎችን አንስተን የእግዚአብሔር ቅድስና ነው የምናየው። የማን ቅድስና ነው? የእግዚአብሔር ቅድስና። አንድ 5 ነጥቦች አነሳለሁ። አጭር ናቸው። የመጀመሪያው ነጥብ እግዚአብሔር ቅዱስ ነው። ማን ቅዱስ ነው? አባቶቻችን ካህናት በኪዳን ምንድን ነው የሚሉት? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት። እግዚአብሔር ምንድነው? ቅዱስ ነው። እግዚአብሔር ምንድነው? ኃያል ነው። እግዚአብሔር ምንድነው? ሕያው ነው። እግዚአብሔር የማይሞት ነው። እግዚአብሔር ቅዱስ ነው፣ ልዩ ነው፣ ክቡር ነው። እግዚአብሔር ኃያል ነው። ኃያላንን ኃይል የሰጠ እሱ ነው። ለኃያላን ኃይል የሰጠ፣ ለኃያላን ብርታት የሰጠ እግዚአብሔር ነው። ለዚህ ነው እግዚአብሔር ቅዱስ፣ ኃያል እና ሕያው። እግዚአብሔር ምንድነው? ለኛ ሕይወት የሰጠን ማን ነው? አሁን ይህች እስትንፋሳችን የማን ናት? ይህች እስትንፋስ የማን ናት? አሁን የምንተነፈስባት እስትንፋስ የማን ናት? እግዚአብሔር ከፈለገ ሊያቋርጣት አይችልም። ብዙዎች እኮ በየቀኑ ተቋርጧል አይደል? የኛም ነገ ከነገ ወዲያ እንደዚህ ነው። እግዚአብሔር ሕያው ነው፣ ግን ዘለዓለማዊ ሕያው ነው። በሞት ውስጥ መልሶ ሕይወት ያለው፣ በሞት ውስጥ መልሶ ተስፋ ያለው፣ በሞት ውስጥ መልሶ መንገድ ያለው እግዚአብሔር ነው እና ለዚህ ነው እግዚአብሔር ቅዱስ ነው። ቅዱስ ሙሴ ዘጸአት 15 ቁጥር 11 ላይ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ይለዋል። እንደማን ያለ? እንደ እግዚአብሔር ያለ የተፈራ፣ በምስጋና የተፈራ፣ በምስጋና የተከበረ፣ በምስጋና የተጌጠ፣ በምስጋናው ዘላለማዊ የሆነ እንዳንተ ያለ ማን ነው? እንደ እግዚአብሔር ያለ ማን ነው? በእውነት እንደ እግዚአብሔር ያለ ማን ነው? እንደኛን አሁን የጠራን ማን ነው? ለምን የጠራን ይመስላችኋል? ለምን የሰበሰበን ይመስላችኋል? አሁን ሰብስቦ እንዲሁ ሊበትነን ነው? ከተሰበሰብን በኋላ በቃ ወደ ቤታችን እንዲሁ ልንበተን ነው? አይደለም። ሊያከብረን ነው የሰበሰበን። እንዲያንተ ያለ ማን ነው? ሰጥቶ የማያልቅበት፣ ሲሰጥ የማይሰለች። በእውነት አሁን እናት ሰጥታ አያልቅባትም? እንደምን አመሻችሁ። እናት ሰጥታ አያልቅባትም? ወላጅ ሰጥቶ አያልቅበትም? ሲሰጥ አይሰለችም? ይሄ በቃኝ፣ ከዚህ በኋላ ሲበቃኛል እንዴ ሰጥቼ የማትለወጥ አድርጌልህ ውለታ የማትመልስ አይደል? የሰው ስጦታ በጊዜና በሁኔታ የተገደበ ነው። የሰው ችሮታ በሁኔታ የተገደበ ነው። ዘላለማዊ ቸር፣ ዘላለማዊ ሰጭ እግዚአብሔር ነው። ለዚህ ነው እንዳንተ ያለ ማን ነው? በምስጋና የተፈራ። በምን የተፈራ? ስናመሰግነው በፍርሃት፣ ስንዘምርለት በፍርሃት፣ ስንሰግድለት በፍርሃት፣ ስናስቀድስ በፍርሃት፣ እግዚአብሔርን በመፍራት። የምንፈራው ያጠፋናል፣ ይቀጣናል፣ መቀመቃት ያስገባናል፣ አየራት ላይ አትምሮ አየር ያደርገናል ብለን አይደለም። የምንፈራው ስለ ፍቅሩ ነው። ስለምን እንፈራዋለን? ስለ ፍቅሩ እንፈራዋለን፣ ስለ ትዕግስቱ እንፈራዋለን። በእውነት ጨለማ እያሳለፈ ብርሃን ሲሰጠን ኃጢአተኞች እንደሆን ስለምናውቅ አቤቱ ዛሬ ዕለትን የጨመርክልኝ፣ ቀንን የሰጠኸኝ እኔ ማን ነኝ እያልን እንፈራዋለን። እንደዚህ እንድንፈራው ልቦናችንን እሱን የሚፈራ አድርጎ ይቅረጽልን። በሌላ መጽሐፍ ላይ ምንድን ተብሎ ተጽፏል? ሁሉን የምትገዛ ጌታ አምላክ ሆይ ሥራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጽድቅ እውነተኛ ነው። ጌታ ሆይ የማይፈራ ስምህን የማያከብር ማን ነው? ስምህን የማያከብር ማን ነው? ስምህን የማያነሳ ማን ነው? ለአንተ ስም የማይሰግድ የማይንበረከክ ማን ነው? ለምን? ስሙን የማይፈራ ለስሙ የማይንበረከክ ለስሙ የማይገዛ ቢኖር ይወድቃል፣ ይደቃል፣ ታሪክ ይሆናልና ሁሉ ለሱ እጁን ይዘረጋል። ለማን?
እግዚአብሔር። የማያልፍ ማን ነው? ሁሉ ምን ይላል? ያልፋል። ሁሉን ማን ያሳልፈዋል? ለዚህ ነው የተፈራ እንዳንተ ያለ የተፈራ ማን ነው እያለ ራዕየ ዮሐንስ ምዕራፍ 5 ላይ ያነሳዋል። ስለዚህ እግዚአብሔር ቅዱስ ነው። ይህን መያዝ አለብን። እግዚአብሔር ቅዱስ ነው። አምላካችን ቅዱስ ነው። ፈጣሪያችን ቅዱስ ነው። አዳኛችን ቅዱስ ነው። ብርሃናችን ቅዱስ ነው። ተስፋችን ቅዱስ ነው። የምንማጸነው አምላክ ቅዱስ ነው። የሚጠራን አምላክ ቅዱስ ነው። የሰበሰበን አምላክ ቅዱስ ነው። እግዚአብሔር ቅዱስ ነው። አባታችን ቅዱስ ነው። ልጆቹ ያደረገን አምላክ ቅዱስ ነው። እንድንመስለው ልጆቹ እንድንሆን እንድንወርሰው የፈቀደ አምላክ ቅዱስ ነው። ምንድነው? ቅዱስ ነው። ለዚህ ነው ቅዱስ ጴጥሮስ በመልእክቱ አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ እኔ ቅዱስ እንደሆንኩ እናንተ ምን ሆኑ ብሏል? ቅዱሳን ሆኑ። ምን ሆኑ? እኔ ምንድነኝ? ልጅ እናትና አባቱን ይመስላል አይደል? ካልመሰለ ምን ይባላል? ካልመሰለ ምን ይሆናል? ወላጆቹን የማይመስል ልጅ ከወላጆቹ ውጭ መልክ ያለው ጠባይ ያለው ልጅ ምን ይባላል? እናውቀዋለን አይደል? ስለዚህ እኛ የማን ልጆች ነን? እግዚአብሔር ምንድነው? ስለዚህ መምሰል ያለብን እግዚአብሔርን መምሰል ያለብን ምንድነው? በቅድስና በመንገዳችሁ በጉዟችሁ በእያንዳንዱ ሁኔታችሁ ቅዱሳን ሁኑ። ቅዱሳን ሁኑ። እኔ ምንድነኝ? ቅዱስ ነኝ። እግዚአብሔር ለዚህ ነው ቅዱስ ነኝ። እናንተ ምን ሁኑ? ቅዱሳን ሁኑ። ስለዚህ እግዚአብሔር ቅዱስ ስለሆነ ቅዱሳን እንድንሆን መርጦናል። ይህንን የመጀመሪያውን መያዝ ነው። ከዛ በኋላ ሁለተኛ የእግዚአብሔር ስሙ ቅዱስ ነው። ስሙ ምንድነው? ቅዱስ ነው። ለዚህ ነው አባታችን ሆይ በሰማያት የምትኖር እንልና ስምህ ምን ይበል? ስምህ ምን ይበል? ስምህ ይቀደስ። ስሙ ቅዱስ ነው። ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ከመለስሙ ለዚህ ኢየሱስ ይስግድ ሁሉ እግር ዘውስተ ሰማይ ወዘውስተ ምድር ወዘታሕተ ዓለም። ለጌታችን ለኢየሱስ ክርስቶስ ስም ፍጥረት ሁሉ ይስገድ ይላል። ፍጥረት ሁሉ ምን ይበል? ለማን ስም? ለኢየሱስ ክርስቶስ ስም፣ ለእግዚአብሔር ለስሙ። ለምን? ስሙ ቅዱስ ስለሆነ። እኛም ስንጠመቅ በ40 በ80 ቀን ይኸውላችሁ የማቴዎስ ወንጌል ምዕራፍ 28 ላይ ወንዘ ታጠምቁ ወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ስታጠምቋቸው ሐዋርያትን ነው እንዲህ አላቸው። ስታጠምቋቸው ደቀ መዛሙርት ስታደርጓቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። በማን ስም? እንዴ ምን አላችሁ? ስለዚህ የተጠመቅነው በማን ስም ነው? በእግዚአብሔር ስም። መለኮታዊ በሆነ በጣም አስፈሪ በሆነ በጣም ማንም ስሙን ሲጠራ ሊቋቋመው በማይችል በእግዚአብሔር ስም የተጠመቅነው። የእግዚአብሔር ስም በእኛ ላይ ተጽፏል። አምን ስንል አምናለሁ በእግዚአብሔር አብ አምናለሁ፣ በእግዚአብሔር ወልድ አምናለሁ፣ በእግዚአብሔር መንፈስ ቅዱስ ስም አምናለሁ ስንል ስሙ በልቦናችን ሰሌዳ ላይ ተጽፏል። በዚህ ስም እንድንኖር አምላካችን ይርዳን። አባ ጊዮርጊስ በጋስጫው ምን ይላል? ይህንን ስም እመረኮዘዋለሁ ይላል። ምን እለዋለሁ ይላል? ምርኩዝ ለምንድን ነው የሚያስፈልገው? ተራራ ለመውጣት፣ ቁልቁለት ለመውረድ፣ ሸለቆ ለመሻገር አይደለም? ለደከሙ ሰዎች ምን ያስፈልጋቸዋል? ምርኩዝ ያስፈልጋቸዋል። ለዚህ ነው በስመ አብ ወወልድ ወመንፈስ ቅዱስ ይልና በዚህ ስም እመረኮዛለሁ፣ ይህንን ስም ምርኩዝ አደርገዋለሁ፣ ተራራውን እወጣለሁ፣ ቁልቁለቱን እወርዳለሁ፣ ሸለቆውን እሻገራለሁ ይላል። በዚህ ስም አባቶቻችን በዛሬው ዕለት የዛሬ 129 ዓመት ዳር ድንበር ለማስከበር ቤተክርስቲያንን ለማስከበር ሃይማኖትን ለማስከበር ሀገር ለመጠበቅ ይዘውት የወጡት ስም ይሄ ስም ሰይፍ አይደለም። ይሄ ስም የእግዚአብሔር ስም። የማን ስም? የእግዚአብሔር ስም ደግሞ ቅዱስ ነው። ስለዚህ የእግዚአብሔር ስም ቅዱስ መሆኑን እንድናውቅ በስሙ እንድንቀደስ በስሙ እንድንኖር አምላካችን ይርዳል። እንዲህ ተብሎ ተጽፏል። ስሙ የተፈራና የተቀደሰ ነው። መዝሙር 110 ቁጥር 2 ስሙ የተፈራና ምን ያለ ነው? የተቀደሰ። የኛ ስም ምን አይነት ስም ነው? እስኪ ስማችሁን አስታውሱት። ከኛ ስራ ጋር ምን ግንኙነት አለው? አሁን እዚህ በጣም ብዙ ስም አለን አይደል? የሁላችንም ስም ይለያያል አለ። አንዳንድ ጊዜ ሊገናኝም ይችላል። ግን ስማችን ከግብራችን ጋር ምን ያገናኘዋል? ምን ያገናኘዋል? ያገናኘዋል። ሀብታሙ የሚባል ካለ ንጉሱ የሚባል ተራሳው አለ አይደል? በጣም ብዙ አይነት ነው።
ስለዚህ ስማችን ከግብራችን ጋር አይገናኝም። የእግዚአብሔር ስሙ ግን ከግብሩ ከመለኮታዊ ስራው ከመለኮታዊ ስልጣኑ ከመለኮታዊ ማዳኑ ጋር የተገናኘ ነው። እግዚአብሔር መድኃኔዓለም አማኑኤል እንዲህ እያልን ስንጠራው ስሙ ከስራው ጋር የተገናኘ ነው። ስለዚህ ስሙ የተቀደሰና የተፈራ ነው። ስንጠራው በከንቱ ልንጠራው አይገባም። በከንቱ ልናነሳው አይገባም። ስሜን በከንቱ አትጥሩ፣ የእግዚአብሔርን ስም በከንቱ አትጥሩ ተብሎ ተጽፏል። በምን አትጥሩ? ዘንግ በተወረወረ ወፍ በበረረ ቁጥር የእግዚአብሔርን ስም ማንሳት አይገባም። በጸሎት ጊዜ፣ በምልጃ ጊዜ፣ በምህላ ጊዜ፣ በመከራ ጊዜ፣ በለቅሶ ጊዜ፣ በጨለማ ጊዜ፣ በውጣ ውረድ ጊዜ፣ በተስፋ መቁረጥ ጊዜ ስሙን ማንሳት ያስፈልጋል። አምላካችን ድረስልን፣ ከኛ ጋር ሁን፣ ጨለማውን አሳልፈን መከራውን አሻግረን። ከአቅማችን በላይ የሆነ ሸለቆ ገጥሞናል። ከአቅማችን በላይ የሆነ ማዕበል ገጥሞናል። አሻግረን። ስምህ መሐሪ ነው፣ የተፈራ ነው። በስምህ ተጠርተናል። እኛ ምኖች ነን? ስማችን ምን ይባላል? ተናገሩ። ስማችን ምንድን ነው? ክርስቲያን። ስማችን ምንድን ነው? በማን ክርስቲያን ተባል? በክርስቶስ። በማን? ድምጻችሁን ከፍ አድርጋችሁ ተናገሩ። በማን? በክርስቶስ። በክርስቶስ ምን ተባል? ስለዚህ በስሙ ምን ብለናል? ተጠርተናል። በስምህ፣ በመለኮታዊ ስምህ፣ በአዳኙ ስምህ፣ በሚጠብቀው ስምህ፣ ፍጥረት ሁሉ በሚሰግድለት ስምህ ተጠርተናል። በስምህ አድነን ማለት ያስፈልጋል። በዚህ እንድንኖር አምላካችን ይርዳል። በዚህ ነው ስሙ የተቀደሰና የተፈራ ነው ይላል። ከዛ በኋላ ደግሞ ምን ይላል? ስሙ ቅዱስ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 50 ላይ ስሙ ምንድን ነው? እመቤታችን ወላዲተ አምላክ ስለ ልጇ የመሰከረችው ነው። ስለ ልጇ ስለ ኢየሱስ ክርስቶስ ቅዱስ ገብርኤል ካበሰራት በኋላ ይኩነኒ ካለች በኋላ ወደ ቅድስት ኤልሳቤጥ ሂዳ ምን አለች? ስሙ ቅዱስ ነው። ስሙ ምንድን ነው? የእግዚአብሔር ስም ምንድን ነው? ቅዱስ ነው። ስሙ ምንድን ነው? ስለዚህ ይኸውላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል ይሄ ስም ምን ያለ ነው? ቅዱስ ስም ነው። እና ይህንን በትልቁ ማመን ያስፈልጋል። ስሙ ቅዱስ ነው። የእግዚአብሔር ስም ቅዱስ ነው። ይቀድሳል፣ ያነጻል፣ ያከብራል፣ ይለያል፣ ከፍ ያደርጋል፣ ያጸናል። ስሙን በክብር በአምልኮት ስንጠራው፣ በቅዳሴ ስንጠራው እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ቅዱስ ዳዊት እንዳለው ጨለማውን አንፈራ፣ ሞትን አንፈራ፣ መከራን አንፈራ። እግዚአብሔር ከኔ ጋር ከሆነ ምን ያስፈራኛል አለ። ማን ከኔ ጋር ከሆነ? እግዚአብሔር ከኔ ጋር ከሆነ። አሁን እኮ ምን ፈራው? እግዚአብሔር ከኛ ጋር ስላልሆነ፣ እርግጠኞች ስላልሆን፣ በጣም ብዙ ሁኔታዎች ውጣ ውረድ ውስጥ ስለከተቱን ነው። እግዚአብሔር ከኛ ጋር ከሆነ ምን ያስፈራናል? ስለዚህ ስሙ ቅዱስ ነው። ስሙን ጠርተን መዳን እንችላለን እና ስሙ ቅዱስ ነው ተብሎ ተጽፏል። እንዲህ ይላል ስለ ስሜ ስል እራራላቸዋለሁ። ስለ ስሜ ስል ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 20 ላይ ስለ ስሜ ስል በድለውኝ ኃጢአት ሰርተው ቤተ መቅደሱን አርክሰው ከኔ ተለይተው ጣዖት አምልከው ስለ ስሜ ስል እስራኤል ስለተባሉ በእኔ ስም ስለተጠሩ ይቅር እላቸዋለሁ ይላል እግዚአብሔር። እግዚአብሔር በይቅርታው ይጎብኘን። ስለ ስሙ ሲል ስለተቀደሰው ስሙ ሲል በስሙ ጠርቶናልና ስለተቀደሰው ስሙ ይቅርታውን ያድርግልን። ሁለተኛው ይሄ ነው። ሶስተኛው ቅዱስ የተባለ የእግዚአብሔር ቃል ነው። የእግዚአብሔር ቃል ምንድን ነው? ተናገሩ። የእግዚአብሔር ቃል ምንድን ነው? ቅዱስ ነው። ቃሉ ቅዱስ ነው። ቃሉን ስንሰማ የእግዚአብሔር ቃል ያጽናናል። አልጋ ላይ ያሉትን ተስፋ የቆረጡትን ከዚህ በኋላ ሕይወት የለኝም፣ ከዚህ በኋላ ዘመድ የለኝም፣ ወገን የለኝም፣ ጥግ የለኝም፣ ተስፋ ቆርጫለሁ ያሉትን ቃሉን ሲሰሙ ይለመልማሉ። አሁንም ይለመልማል። እግዚአብሔር ያለምልመን፣ በተስፋ ያለምልመን። ቃሉ ቅዱስ ነው። ቃሉን ስንሰማ እንቀደሳለን። እና ሁለተኛው ይሄ ነው። በዚህ ነው በምድር ላይ እንደተፈተነ 7 ጊዜ እንደተጣራ የእግዚአብሔር ቃላት የነጹ ቃላት ናቸው። መዝሙር 11 ቁጥር 6 ላይ የእግዚአብሔር ቃላት የነጹ ናቸው። የእግዚአብሔር ቃላት ምን ያሉ ናቸው? የነጹ ናቸው። ውስጣችንን፣ ነፍሳችንን፣ ህሊናችንን፣ አይምሮአችንን ይመረምራል የእግዚአብሔር ቃል። የወደቁትን ያነሳቸዋል፣ የራቁትን ያቀርባቸዋል፣ የካዱትን እንዲያምኑ ያደርጋቸዋል። የእግዚአብሔር ቃል እንደዛ ነው። እና ሶስተኛው ይሄ ነው። የእግዚአብሔር ቃሉ ቅዱስ ነው።
አራተኛው የእግዚአብሔር ምስጋናው ቅዱስ ነው። እስቲ በሉ ምስጋናው በሉ ቅዱስ ነው። ይኸውላችሁ መቅደሱን እዩት። በቅዳሴ ጊዜ፣ በማህሌት ጊዜ፣ በሰዓታት ጊዜ፣ በመዝሙር ጊዜ፣ በዚህ ሁሉ እግዚአብሔር በምስጋናው የተቀደሰ ነው። በምስጋናው የተቀደሰ ነው። ለዚህ ነው እንዲህ ተብሎ ተጽፏል። እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ይኸውላችሁ ሰማያውያን መላእክት እንዲህ እያሉ ያመሰግናሉ። ቅዱስ 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 እግዚአብሔር ሰማይና ምድርን የመላ ሁሉን የሚጠብቅ ሁሉን የሚያድን ለሁሉ የሚደርስ እግዚአብሔር እያሉ ያመሰግናሉ። ምስጋናው መቅደሱን ሞልቶት ነበር። ምኑ ምስጋና። ስለዚህ በምስጋናው እግዚአብሔርን እንዳናመሰግነው እግዚአብሔር ይርዳል። ስለዚህ ምስጋናው ምን ያለ ነው? የእግዚአብሔር ምስጋናው ምን ያለ ነው? የምናመሰግነው ምስጋና የተቀደሰ ምስጋና፣ የተለየ ምስጋና፣ ክቡር የሆነ ምስጋና ነው። አምስተኛውና የመጨረሻው ቤተ መቅደሱ ቅዱስ ነው። የማን ቤተ መቅደስ? እንደምን አመሻችሁ። የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ የትኛው ነው? የእግዚአብሔር ቤተ መቅደስ ህንፃው ወይም በልዩ ልዩ ማዕድናት የተሰራው ይህ አሁን አምልኮት የምንፈጽምበት የክርስቶስን ሥጋና ደም ለምእመናን እግዚአብሔር ዕለት ዕለት የሚሰጥበት ካህናት ለአገልግሎት የሚፋጠኑበት ያኛው የመጨረሻው የመጀመሪያው ቤተ መቅደስ እኛ ነን። ቤተ መቅደሱ ማን ነው? ስለዚህ ቤተ መቅደሱ ምንድነው? ቅዱስ ነው። ቤተ መቅደሱ በሉ ቅዱስ ነው። ቤተ መቅደሱ ማን ነው? እኛ ነን። ቤተ መቅደሱ ማን ነው? ታዲያ ቤተ መቅደሱ ቅዱስ ነው። አሁን ቤተ መቅደሱን በአክብሮት በመንከባከብ የእግዚአብሔር እንዲሆን ይዘነዋል። አላረከስነው። በልዩ ልዩ ሁኔታ አንደበታችን፣ ጆሮአችን፣ ሕዋሳቶቻችን እያንዳንዱ ጉዟችን በእግዚአብሔር ሐሳብ የተቀደሰ ነው። እግዚአብሔር አምላካችን ይቀድስልን። እግዚአብሔር አምላካችን ይቀድስልን። አቤቱ ከቤትህ በረከትን እንጠግባለን። ቤተ መቅደስ ቅዱስ ነው፣ በእውነት ድንቅ ነው። መዝሙር 69 ቁጥር 5 ቤተ መቅደስ ቅዱስ ነው። ከቤተ መቅደስ በረከት እንጠግባለን። ምን እንጠግባለን? እስኪ በሉ ከቤተ መቅደስ በሉ በረከትን እንጠግባለን። የሚገርም እኮ ነው። ይኸውላችሁ ቤተ መቅደሱ ስንመጣ ቤተ መቅደሱ በበረከት አጥግቦ ነው የሚልከን። ቤተ መቅደሶቹ እኛ ለሌሎቹ ላላመኑት መንገድ ላይ ላሉት በረከትን ይሄው ይላችሁ ራቆታቸውን የሆኑት የሚራቡት የሚጠሙት ከዚህ ጉባኤ በኋላ እኛን ተስፋ ያደርጋሉ። ለምን? ቤተ መቅደሶቹ ስለሆነ እንዲህ ይላሉ። ከቤተ መቅደስ እንጠግባለን፣ በረከትን እንጠግባለን። የሚያለብሱን፣ የሚያበሉን፣ የሚያጠግቡን የአንተ ቤተ መቅደሶች ይመጣሉ ብለው ተስፋ የሚያደርጉናሉ። ለዚህኛው መታመን እንድንበቃ አምላካችን ይርዳል። እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶች ዳኛ ነው። መዝሙር 66 ቁጥር 5 እግዚአብሔር በቤተ መቅደሱ ለድሃ አደጎች ለባልቴቶች ዳኛ ነው ተብሎ ተጽፏል። እግዚአብሔር አምላካችን በዚህ ቅድስናው እንዲባርከን፣ በዚህ ቅድስናው እንዲያከብረን፣ በዚህ ቅድስናው እንዲለየን፣ በዚህ ቅድስናው እንዲያጸናን፣ በዚህ ቅድስናው እንዲያኖረን ዘለዓለማዊ ሆነን እንድናመሰግነው አምላካችን ይርዳል። የአባቶቻችን አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የሐዋርያት በልዩ ልዩ ቅድስና የቀደሳቸው የነቢያት የሐዋርያት የሰማዕታት አምላክ ሁላችን በዚህ ቅድስና ጽንቶ ለክብር ያብቃን፣ ከመላእክት ጋር ለመዘመር ያብቃን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ቆየን።